ሰላም ጤና ይስጥልኝ ክቡራትና ክቡራን ተመልካቾቻችን፣ ዛሬ በመላው ዓለም የሚገኙ አማኞችን ትኩረት የሳበ አንድ ታላቅ ዜና ይዘላችሁ ቀርበናል። ከቀራንዮ መስቀል ስር ተነስቶ ወደ አዲሲቱ ኢየሩሳሌም የሚያመራው የእምነት አየር መንገድ በረራ ቁጥር በጸጋ ዛሬ በይፋ መጀመሩ ታውቋል። ይህ በረራ ከሌሎች የአየር መንገዶች ለየት የሚያደርገው ተጓዦች ምንም አይነት ክፍያ የማይጠየቁ መሆኑ ነው። ቲኬቱ አስቀድሞ በካፒቴን ኢማኑኤል ደም ተቆርጦ ተዘጋጅቷል። በቦታው የሚገኙ የዜና ምንጮቻችን እንደገለጹት ተሳፋሪዎች የእውነትን ቀበቶ ታጥቀውና የጽድቅን ጥሩር ለብሰው በደስታ ወደ አውሮፕላኑ እየገቡ ነው። የበረራ አስተናጋጆች ለተጓዦች የሚሰጡት መመሪያም እጅግ የሚያስደንቅ ነው። በመንገድ ላይ የአየር መናጋት ወይም የጭንቀት ደመና ቢገጥማችሁ የመንፈስ ቅዱስን የሰላም ኦክሲጅን በነጻ ተጠቀሙ በማለት መመሪያ እየሰጡ ይገኛሉ። ዋና አብራሪው ካፒቴን ኢማኑኤል ከበረራው ክፍል በሰጡት መግለጫ ስለ ውጩ ማዕበል አትጨነቁ፣ እኔ ነፋሱንና ማዕበሉን አዛለሁ፣ ይታዘዛሉ፣ እስከ ጉዞው ፍጻሜም አብሬያችሁ ነኝ ብለዋል። በመጨረሻም በአሁኑ ሰዓት አውሮፕላኑ በጸሎትና በመልጃ ታጅቦ በሰላም ወደ ከፍታው እየተጓዘ ይገኛል። በመንገድ ላይ የሚቀርበው ምግብና መጠጥ የሕይወት እንጀራና የሕይወት ውሃ መሆኑም ተሳፋሪዎችን እጅግ አስደስቷል። መድረሻው ወደማይታወቅ ዓለማዊ ጉዞ ከመጓዝ ይልቅ በኢየሱስ ክርስቶስ አዳኝነት በማመን ወደዚህ ዋስትና ወዳለው ጉዞ እንዲቀላቀሉ አየር መንገዱ ጥሪውን እያስተላለፈ ይገኛል። ለዛሬ ያዘጋጀንላችሁ መንፈሳዊ ዘገባ በዚህ ተጠናቋል። ጉዟችሁ በጸጋ የታጀበ ይሁን። መዳን በጌታ ነበርኩ። የእግዚአብሔር ሰላም ከሁላችን ጋር ይሁን።